እጅግ ያሳዝናል፣ እጅግም ልብ ይሰብራል። ደፍሯት ገድሏት ተሰወረም። የታዳጊዋን ሕይወት ያጠፋው ግለሰብ በፖሊስ እየተፈለገም ይገኛል። ከቀናት በፊት ተደፍራ ስለተገደለችው ይህቺ ታዳጊ ታዲያ በማህበራዊ ሚዲያ ላይ ፎቶዋ ሲዘዋወር ነበረም። ታዲያ አሁን ላይ የአማራ ክልል ፖሊስ በሰጠው መግለጫ የሰው ሕይወት በማጥፋት ወንጀል ተጠርጥሮ የተሰወረው ያምራል አለበል አለሙ በተባለው ግለሰብ ላይ አስፈላጊውን ጥብቅ ምርመራ እያደረገ እንደሚገኝ በመግለጽ ተጠርጣሪ ወንጀሉን ፈጽሞ ለጊዜው የተሰወረ በመሆኑም ህብረተሰቡ ይህንን ተፈላጊ ግለሰብ በየትኛውም ስፍራ ካየ ወይንም መረጃው ካለው በአቅራቢያው ለሚገኝ የፖሊስ ጣቢያ ወይንም ለጸጥታ አካላት ጥቆማ መስጠት የተለመደ ትብብሩን እንዲያደርግ ፖሊስ ጥሪውን አቅርቧል። ይቺ ከኋላ የምትመለከቷት ታዳጊ አሰቃቂ በሆነ ሁኔታ ተገላለች። ማህሌት ትባላለች። ሁላችሁም ፍትህ ለማህሌት በሉም። ታዲያ ይቺን ግለሰብ በመግደል ደግሞ ጠርጥሮ እየተፈለገ የሚገኘው ይህ ግለሰብ ነው። ይሄ ግለሰብ ደግሞ ያምራል አለበል ይባላል። አሁን ላይ ፖሊስ ያለበትን አድራሻ አላገኘውም፣ ነገር ግን እየፈለግኩት እገኛለሁ፣ ያያችሁ ሰዎች ጠቁሙኝ ያለ ሲሆንም እዚች ታዳጊ አሟሟት ደግሞ እጅግ በጣም የሚያሳዝን ነው። ሆቴል ተወስዳም ተደፍራ እንደተገደለች መረጃዎች እየወጡ ይገኛሉ። የዚች ልጅ ፍትህ የምታገኘው ደግሞ ያሳየዋችሁ ልጅም በቁጥጥር ስር ሲውል ነውና ያያችሁ ሰዎች ተባበሩኝ ሲል ፖሊስ መግለጫ ማውጣቱን ተመልክቻለሁ። ማህሌት ነፍስሽ በሰላም ትረፍም። ለቤተሰቦቿ ለጓደኞቿ መጽናናትን እመኛለሁ። ሴት ልጅ እህት ናት። ሴት ልጅ ሚስት ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። ሴት ልጅ ኢትዮጵያ ናት። የዜጎችን ደህንነት መጠበቅ የተሳነው መንግስት የህዝቡ ውክልናና ይሁንታ ሊያገኝ አይችልም። መንግስት ወንጀሎችን ለመሸፈን የሚያደርገውን ተባባሪነት በአስቸኳይ ያቁም። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? ይሄን ነገር እንኳን ትናንትና ነው ያየሁት፣ ግን ፎቶን ዳውንሎድ አድርጌው ቪዲዮ ሰራበታለሁ ብዬ ትናንትና ሳልሰራበት ያው ቀረው ማለት ነውና በጣም ነው አንጀቴን የበላችኝ። እውነት ለመናገር እዚህ ምስሉ ላይ የምትመለከቷቸው እሷ ህፃን ማህሌት ናት። እሱ ደግሞ የ12ኛ ሻለቃ አድማ በታኝ ምናምን የሚባሉት ውስጥ የአድማ በታኝ 12ኛ ሻለቃ አዛዥ ነው። እንግዲህ አስቡት፣ እንደዚህ አይነት ማዕረግ ይዞ እንደዚህ አይነት የደንብ ልብስ ለብሶ ህፃን ሴት ልጅን እቺ ማህሌትን ወስዶ የሚፈልገውን ካረገ ከደፈራት በኋላ አርዷት ገሏት ነው የሄደው። እንግዲህ ሁላችሁም አይታችሁታል። በጣም ነው የሚያሳዝነው። ግን እዚህ ቲክታክ ላይ ግን አንድም ሰው ለእሷ ድምጽ ሲሆን ያየው ሰው የለም። እውነት ለመናገር እሷስ ህፃን ልጅ ናት፣ እሷም ሴት ናት። ለምንድን ነው ድምጽ የማትሆኗት? እንደዚህ አይነት የደንብ ልብስ ደንብ እናስከብራለን፣ ወገን ህዝብ እንጠብቃለን ብለው የሰውን ህይወት የሚቀጥፉ የሴቶችን ህይወት የሚቀጥፉ ሴቶችን የሚደፍሩ ለምንድን ነው ለህግ አሳልፋችሁ የማትሰጡት? ዋይ የ12ኛ ሻለቃ ነው 12ኛ አድማ በታኝ ኃላፊ ምናምን ስለሆነ ይፈራል? ለምንድን ነው ዝም ያላችሁት? እስችስ ሴት ልጅ አይደለች? ለሌላው እየጮኋችሁ አይደል እንዴ? ይሄ ጉዳይ የተከሰተው እንግዲህ በአማራ ክልል ነው። ለምንድን ነው ዝም ያላችሁት? ለምንድን ነው ድምጽ የማትሆኑት? ለሃና ድምጽ የሆናችሁ 15 ቀን ሙሉ ለሃና ድምጽ እየሆናችሁ የነበራችሁ የአማራ ልጆች ዛሬ ላይ ደርሳችሁ እቺ ምስኪን ህፃን ልጅ ለዛውም ተደፍራ ታርዳ የተገደለችን ህፃን ልጅ ሴት ልጅ ሰምታችሁ ለምንድን ነው ዝም ያላችሁት? እሱ ሻለቃ ስለሆነ ወይ አዛዥ ስለሆነ ወይ የደንብ ልብስ ስለለበሰ መከሰስ የለበትም? ለፍርድ ለህግ መቅረብ የለበትም? እንደዚህ አይነት ስልጣን ሲሰጠው እኮ ህዝቡን ሊጠብቅ፣ ሴቶችን ሊጠብቅ፣ አዛውንቶችን፣ እናቶችን ድንበር ቦታ ሊጠብቅ ነው እንጂ እንደዚህ እንደፈለገው በየመጠጥ ቤቱ እየሄደ ሴትን ወስዶ የሚፈልገውን ነገር ካረገ በኋላ አርዶና ገሎ መሄድ አይደለም። ለህግ መቅረብ የለበትም? የሴት መብት ተከራካሪ ነን የምትሉ እዚህ ጋር የማያችሁ የምትጮው ምን ነው? ለዚች ልጅ ሲሆን ዝም አላችሁ? እሷም እኮ ሴት ናት፣ ህፃን ናት፣ የነገር ራዕይ ያላት በግፍ ተደፍራ መደፈሯ ሲያንስ ታርዳን የተገደለችው። እኔም ፎቶ ቆርጬው ነው። ደሟ በጣም በቃ ቤቱን በእሷ ደም ነው የሞላው። ደሙን እዚህ ጋር ካረኩ ቲክታክ ይዘጋብኛል። ስለዚህ ቆርጬ ነው ያወጣሁት። በጣም ነው የሚያሳዝነው። እንግዲህ ለቤተሰቦቿ ለመላው ቤተሰቦቿ እግዚአብሔር መጽናናትን ይስጥ። እግዚአብሔር ላንቺም ፍርድ ትክክለኛ ፍትህና ፍርድ ላንቺም ይስጥሽ። ነፍስሽን በገነት ያኑረው። ግን እናንተ እዚህ ጋር ያላችሁ ቲክታክ ላይ አታስመስሉ እሺ። እችም ሴት ልጅ ናት፣ ለዚችም ድምፁ ናት። እሱ የደንብ ልብስ ስለለበሰ ብቻ
ፈርታችሁ ወይ ደግሞ አድበስብሳችሁ የምታልፉት ነገር አይደለም። የሴት መብት ተከራካሪ ነን እያላችሁ እዚህ ጋር 4 ሰዓት የምትጮ ለዚህችም ልጅ ፍትህ ጩሁላት። ይሄን ነው ብለው ይህች ከኋላ የምትመለከቷት ታዳጊ ማህሌት ትባላለች። ህልሟና ተስፋዋ በአሰቃቂ ሁኔታ ተቀጥፏል። አሁን ሁላችንም ድምጽ በመሆን ፍትህ ልንጠይቅላት ይገባል። ማህሌት ወደ አንድ ሆቴል ተወስዳ በዛው ህይወቷ እንዲያልፍ ተደርጓል። ይህንን ድርጊት ፈጽሟል ተብሎ በፖሊስ በከፍተኛ ሁኔታ እየተፈለገ የሚገኘው ግለሰብ ያምራል አለበል ይባላል። በአሁኑ ሰዓት ግለሰቡ ያለበት ቦታ ስላልታወቀ ፖሊስ ክትትል እያደረገ ይገኛል። እባካችሁ ይህንን ሰው ያያችሁ ወይም ያለበትን የምታውቁ ለጸጥታ አካላት እንድታሳውቁ ጥሪ ቀርቧል። የማህሌትን ፍትህ ማግኘት የሚቻለው ይህ ተጠርጣሪ በቁጥጥር ስር ሲውል ብቻ ነው። የማህሌት ነፍስ በሰላም ትረፍ። ለቤተሰቦቿም መጽናናትን እመኛለሁ። ሁላችሁም ፍትህ ለማህሌት በማለት ድምጻችሁን አሰሙ። ለፍትህ አብራችሁኝ እንደምትቆሙም አምናለሁ። ተጠርጣሪው በፍጥነት እንዲያዝ ይህንን ቪዲዮ ሼር በማድረግ ለሁሉም አድርሱት። መልካም ጊዜ። ሴት ልጅ እህት ናት። ሴት ልጅ ሚስት ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። ሴት ልጅ ኢትዮጵያ ናት። የዜጎችን ደህንነት መጠበቅ የተሳነው መንግስት የህዝብ ውክልናና ይሁንታ ሊያገኝ አይችልም። መንግስት ወንጀሎችን ለመሸፈን የሚያደርገውን ተባባሪነት በአስቸኳይ ያቁም። ሴት ልጅ እህት ናት። ሴት ልጅ ሚስት ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። ሴት ልጅ ኢትዮጵያ ናት። የዜጎችን ደህንነት መጠበቅ የተሳነው መንግስት የህዝብ ውክልናና ይሁንታ ሊያገኝ አይችልም። መንግስት ወንጀሎችን ለመሸፈን የሚያደርገውን ተባባሪነት በአስቸኳይ ያቁም። ሴት ልጅ እህት ናት። ሴት ልጅ ሚስት ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። ሴት ልጅ ኢትዮጵያ ናት። የዜጎችን ደህንነት መጠበቅ የተሳነው መንግስት የህዝብ ውክልናና ይሁንታ ሊያገኝ አይችልም። መንግስት ወንጀሎችን ለመሸፈን የሚያደርገውን ተባባሪነት በአስቸኳይ ያቁም። ሴት ልጅ እህት ናት። ሴት ልጅ ሚስት ናት። ሴት ልጅ እናት ናት። ሴት ልጅ ሀገር ናት። ሴት ልጅ ኢትዮጵያ ናት። የዜጎችን ደህንነት መጠበቅ የተሳነው መንግስት የህዝብ ውክልናና ይሁንታ ሊያገኝ አይችልም። መንግስት ወንጀሎችን ለመሸፈን የሚያደርገውን ተባባሪነት በአስቸኳይ ያቁም።